ውድ ቤተሰቦቻችን በሳውዲ አረቢያ ዋና ከተማ ሪያድ ከሚዘንበው ከባድ ዝናብና በመንገዶች ላይ ከሚያንጸባርቁት ህንጻ መብራቶች ጀርባ ምን የተደበቀ ሚስጥር እንዳለ አስባችሁ ታውቃላችሁ? በዝናብ የምትደበደብ አንዲት መንገደኛ ለማገዝ የመኪናችሁን በር ስትከፍቱ ወደ ውስጥ የሚገባው ፍጡር ከዚህ ዓለም ያልሆነ አካል ቢሆንስ? ይሄ የምትሰሙት ታሪክ ፍቃዱ በተባለ አንድ ኢትዮጵያዊ ሹፌር ላይ የደረሰና የሰው ልጅ መረዳት አቅም የሚፈትን ክስተት ነው። ወደዚህ ጥልቅና ሚስጥራዊ ዓለም ከመግባታችን በፊት ሰብስክራይብ በማድረግ የመላምት ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሪያድ አብዛኛው ጊዜ በፀሐይ የምትጥለቀለቅ በበረሃ አሸዋ የምትታጀብና ሞቃት አየር የሚሰፍንባት ከተማ ናት። ዛሬ ምሽት ግን ሰማዩ ሙሉ በሙሉ ተቀዶ ውሃ የሚፈስበት ይመስላል። ከባድና አስፈሪ ዝናብ በረጃጅም ህንፃ መስታወት ላይ በኃይል ይላተማል። በመኪና መንገዶች ላይ ደግሞ ልክ እንደ ኃይለኛ ጎርፍ ይፈሳል። የከተማው ደማቅ የኒዮን መብራቶች በውሃ በተሞሉ የቆርቆሮና የአስፋልት ስንጥቆች ውስጥ ያንጸባርቃሉ። አካባቢው ልክ እንደ ደማቅ ቀለም ቀልመውታል። በዚህ ቀዝቃዛና አስፈሪ አርብ ምሽት አብዛኛው ጊዜ በማብሪያ የትራፊክ ፍሰት የምትታወቀው ከተማ ያልተለመደና ጥልቅ ጸጥታ ውጧታል። የሰዎች ጫጫታ የለም። የተለመደ የመኪና ጥሩምባ አይሰማም። ከርቀት ከሚያስተጋባ እልፍ አላፍ የሚሰማ የፖሊስ ሳይረን ድምፅ ውጪ ሌላው ሁሉ በአስፈሪ የዝናብ ጩኸት ተውጧል። አየሩን የሞላው የዝናብ ጠብታ መሬቱን ሲመታ የሚሰማው ድምፅ ብቻ ነው። ፍቃዱ ጥቁር ሳድን መኪናውን በአውራ ጎዳናው ላይ በዝግታ እያሽከረከረ ነው። እሱ ለበርካታ ዓመታት በሳውዲ አረቢያ ነዋሪ የሆነ ጠንካራ ሰራተኛና አርቆ ሐሳቢ ኢትዮጵያዊ ሹፌር ነው። የአይን ብሌኖቹ ልክ እንደ ንስር አሞራ የሳሉና የጠሩ ናቸው። ነገር ግን ከረጅም የሥራ ጫና የተነሳ ደከም ያሉ ናቸው። የመኪናው የፊት መስታወት መጥረጊያ በስልት ወደ ግራና ቀኝ በፍጥነት እየተንቀሳቀሰ የሚወርደውን ዝናብ ወደ ጎን ያባረራል። ፍቃዱ መሪውን በሁለት እጁ አጥብቆ ይዞታል። ከመኪናው ማሞቂያ የሚወጣው ለብ ያለ አየርና ከውጪ መስታወት የሚታየው የብርድ ነፋስ ሲገናኙ በመስታወቱ ላይ የጉም ጉርዶሽ ይፈጥራል። እሱም አልፎ አልፎ በቀኝ እጁ መስታወቱን እየጠረገ በጭጋግ የተሸፈነውን የሪያድ ባዶ መንገድ አሻግሮ ይመለከታል። በዚህ የመላምት የታሪክ ጉዟችን ውስጥ የፍቃዱን የልብ ትርታ አብረን እንድናዳምጥ ነው። መኪና ውስጥ ያለው ጸጥታ ከውጭው ዓለም አስፈሪ የዝናብ ጫጫታ ጋር ፍጹም አይገናኝም። መኪና ውስጥ ያለው አየር ላይ ሆኖ የሚረብሽ፣ የሰውን ነፍስ በዝግታ የሚያስጨንቅ፣ ስሜትን የሚያንጠለጥል። ፍቃዱ በትክክል ምክንያቱን ባያውቀውም የዛሬው ምሽት ከተለመደው ቀናት የተለየና ክብደት ያለው እንደሆነ ውስጡ በሹክሹክታ ይነግረዋል። የጎዳናው መብራቶች በየተራ ብልጭ ድርግም ሲሉ በዙሪያው ያለው የህንፃና የዛፎች ጥላ በመኪናው ውስጥ እያንዣበበ ያልፋል። አንዳንድ ጥላ እንቅስቃሴ የሆነ ያልታወቀና ሚስጥራዊ አካል አብሮት የሚጓዝ እንዳለ ይሰማዋል። ራሱን ለማረጋጋት የሬዲዮውን ድምፅ በትንሹ ከፍ ያደርገዋል። ነገር ግን የሚሰማው የመንገድ መቆጣጠሪያ ድምፅ ብቻ ነው። ስማርት ስልኩ በመኪናው ዳሽቦርድ ላይ ተቀምጧል። ምንም አይነት የደንበኛ ጥሪ የለም። እንደዚህ አይነት ከባድ ዝናብ ሲኖር በተለምዶ ስራ በዝቶ ማረፊያ ማጣት ነበረበት። ዛሬ ግን ሁሉም ቆሟል። ዓለም በድንገት እንቅስቃሴዋን ያቆመች ይመስላል። አይምሮ ከዚህ ቀዝቃዛ አየር ወጥቶ ወደ ሞቀው ወደ ትውልድ ሀገሩ ኢትዮጵያ ወደ አዲስ አበባ ቤቱና ቤተሰቦቹ በሐሳብ ይከንፋል። የሪያድ ጎዳናዎች ወደ ማለቂያ የሌለው የጨለማ ዋሻ እየተቀየሩ ይመስላል። መኪናው ዝናቡን እየሰነጠቀ ወደፊት በዝግታ ይገሰግሳል። ድንገት ከፊት ለፊቱ ባለው የጨለማ ጥግ አንድ የሰው ምስል በመንገድ ዳር ቆሞ ይመለከታል። ማንም ጤነኛ ሰው በዚህ አስፈሪ ዝናብ በዚህ ጭር ባለ ሌሊት ውጪ ሊቆም አይችልም። የፍቃዱ እግሮች ፍሬኑን ለመርገጥ ያመነታሉ። ውስጡ አንድ አደጋ እንዳለ ቢጠራጠርም የተፈጥሮ ደግነቱ አሸንፎት መኪናውን ቀስ እያደረገ ወደዚያው ምስል ይጠጋል። የጥቁር መኪና ጎማዎች በዝናብ በተጥለቀለቀ አስፋልት ላይ ውሃውን እየሰነጠቀ ቀስ ብሎ ይቆማል። የውጩ ጨለማ ከመኪናው መብራት ጋር ሲላተም የቆመችው ሴት መሆኗን ያያል። ፊቷ በጨለማ ተሸፍኗል። ዝናቡ ሰውነቷን ያለምንም ርህራሄ እየደበደባት ነው። በውስጡ የሚሰማው ማስጠንቀቂያ ደውል እንዳትቆም እለፍ እያለው ቢሆንም እጁ ግን አውቆትም ይሆን ሳያውቅ የመኪናውን በር መክፈቻ ቁልፍ ይጫናል። ከውጭ ወደ ውስጥ የገባው ቀዝቃዛ ነፋስ ገና ያልተጀመረ ከባድ ሚስጥር አዝሎ የመጣ ይመስላል። በሪያድ ከተማ አድርጎ ሰፈሮች ውስጥ በተለይም ኢትዮጵያን በብዛት የሚሰባሰቡበት የባሃት አካባቢ
ስለ አልቀስር ሆቴል በሹክሹክታ የሚያወሩ ብዙ አስጨናቂ ሚስጥሮች አሉ። ይህ ሆቴል ከውጪ ሲታይ የቆየ የጥንት አረባዊ የስነ ህንጻ ጥበብ የተሞላበት ግዙፍና አስፈሪ ገጽታ ያለው ጥቁር ህንጻ ነው። በመስኮቶቹ ላይ የሚያንጸባርቀው መብራት የደከመና የፈዘዘ ነው። ከግድግዳው ጀርባ ያለው እውነታ ግን የሰማውን ሰው እንቅልፍ የሚነሳና የሚያቃዥ ነው። የሪያድ ነዋሪዎች እና የታክሲ ሹፌሮች የሆቴሉን ስም እንኳን በከንፈራቸው ማንሳት ፍጹም አይፈልጉም። በተለይም 8ኛ ፎቅ ላይ የሚገኘው ክፍል 812 የጨለማና የሞት ማህፀን እንደሆነ በስፋት ይነገራል። ከዓመታት በፊት በዚህ ክፍል ውስጥ ያረፉ እንግዶች ያለምንም ዱካና ማስረጃ መሰወር እንደጀመሩ የአካባቢው ነዋሪዎች በፍርሃት ይናገራሉ። ሻንጣዎቻቸው አልጋ ላይ እንዳለ፣ ልብሶቻቸው በቁም ሳጥን ውስጥ እንደተሰቀሉ፣ አልፎ ተርፎ በመታጠቢያ ቤት መስታወት ላይ የተዉት የተሸፈነ እንፋሎት እንኳን ሳይደርቅ፣ ሰዎች ግን ልክ እንደ ትነት በአየር ላይ ይተናሉ። ፖሊስ ይመረምራል፣ ነገር ግን የትም አይደርስም። የክፍሉ በር ሲከፈት ሁልጊዜም የሚሰማው የቆየ የሚያንገሸግሽ የኡድ ሽታና የሰው ልጅ አጥንት ድረስ የሚሰነጥቅ ቅዝቃዜ ብቻ ነው። ከዚህ በኋላ አስተዳዳሪዎች ይህንን የተረገመ ክፍል ይቆልፉታል። ማንም ሰው እንዳይገባበት ጥልቅ ትዕዛዝ ያስተላልፋሉ። ነገር ግን በሌሊቱ አጋማሽ የክፍሉ ፈዛዛ መብራት ሲበራ አልፎ አልፎም ከውስጥ ሆኖ በኃይል የሚደበደብ የጣርና የድረሱልኝ ጩኸት ድምፅ እንደሚሰማ የሆቴሉ ጽዳት ሰራተኞች በድንጋጤ ይመሰክራሉ። ይህ የመላምት ታሪካችን የሚያጠነጥንበት አልቀሲር ሆቴል የጠፉ ነፍሳት መናኸሪያ ነው። ወደዚህ ክፍል የገባ ማንኛውም ሰው ዳግም በህይወት የፀሐይ ብርሃን አይቶ አያውቅም። ፍቃዱ ይህንን ዘግናኝ ታሪክ በጓደኛው አንደበት ሰምቶ ያውቃል። ነገር ግን በዚች ጭጋግ ምሽት እጣ ፋንታው እሱ ራሱ ወደዛ እርግማን ስፍራ እያመራ መሆኑን አልተገነዘበም። የመኪናው የኋላ በር በድንገት ሲከፈት ከውጪ ሲያጓራ የነበረው አስፈሪ የዝናብ ጩኸትና ቀዝቃዛ አውሎ ነፋስ ወደ ሙቀት የመኪናው ክፍል በኃይል ይገባል። አንዲት ወጣት ሴት ጥቁር አባያዋ በውሃ ርሶ ከሰውነቷ ጋር ተጣብቆ በፍጥነት ወደ ውስጥ ትገባለች። በሩን ከኋላ በኃይል ስትዘጋው መኪና ውስጥ ያለው ድባብ በድንገት ይቀየራል። የረጠበ ልብስና የሆነ እንግዳ የሆነ የቆየ አፈር የሚመስል ሽታ አየሩን ይሞላዋል። ፍቃዱ በኋላ ማመልከቻ መስታወት በኩል አሻግሮ ያያታል። ፊቷ በከፊል በሻርብ የተሸፈነ ቢሆንም ሰፋ ያሉና በፍርሃት የሚርገበገቡ ጥቁር አይኖቿ በግልጽ ይታያሉ። የሆነ የሚያሳድዳት ነገር እንዳለ ሁሉ አይኖቿ በመስኮት በኩል ወደ ውጪ ጨለማ ይቅበዘበዛሉ። ፍቃዱ የተረጋጋ ኢትዮጵያዊነቱን ጨዋነቱን ሳያጣ ወዴት ልውሰዶት እህቴ ሲል ይጠይቃታል። ለጥቂት ሰከንድ ምንም አልመለሰችም። የመኪናው ሞተረኛ ዝቅተኛ ድምጽና ጣሪያውን የሚደበድበው ዝናብ ጠብታ ብቻ ነው የሚሰማው። ከዚያም ከቅዝቃዜ የተነሳ በሚመስል መንቀጥቀጥ፣ ነገር ግን ከሰው ልጅ ድምጽ ይልቅ ወደ ነፍሳት ሹክሹክታ የሚጠጋ በዚያ አንደበት አፏን ከፈተች። አልቀሲር ሆቴል ክፍል 812 አለችው። ይችን አጭር አረፍተ ነገር ስትናገር የፍቃዱ ልብ መምታቱን ያቆመ ይመስላል። ደሙ በደም ስሮች ውስጥ በቅጽበት በረደ። በባህትና በመንፋሻይ ቤት ከጓደኞቹ ጋር ሲሰማ የኖረው ያ እርጉም ስም፣ ያ ማንም ገብቶ የማይመለስበት ክፍል አሁን ፊት ለፊቱ በራሱ መኪና ውስጥ ተደቅሟል። ውድ የመላምት ተመልካቾቻችን፣ በዚች አስጨናቂና ከባድ ውሳኔ በሚጠይቅ ቅጽበት እናንተ የፍቃዱ ቦታ ብትሆኑ ምን ታደርጉ ነበር? ያለምንም ማመንታት በሩን ከፍታችሁ ታባርሯታላችሁ ወይስ ሞተሩን አንስታችሁ ወደዚያ የጨለማና የሞት ጉድጓድ ታመራላችሁ? ፍቃዱ ግን ለማምለጥ የነበረው የመጨረሻ እድል አምልጦታል። ውስጡ የሞላው ሚስጥሩን የማወቅ አደገኛ ጉጉት ፍርሃቱን ሸፈነው። እጆቹ ያልፈቀዱ መሪውን ጨበጡ። መኪናው ዝናቡን እየሰነጠቀች የማይቀረውን እጣ ፋንታውን ለመጋፈጥ ወደ አልቀሲር ሆቴል ጉዞዋን ጀመረች። መኪናው በሪያድ የዝናብ ጎርፍ በተጥለቀለቀ አውራ ጎዳናዎች ላይ ጥቁር ውሃውን እየሰነጠቀ ትጓዛለች። የጎዳና ላይ መብራቶች የኒያን ቀለማት በዝናብ ጠብታዎች ውስጥ አልፎ የመኪናውን መስታወት ሲመቱት የሴትየዋን ፊት በየሴኮንዱ ብልጭ ድርግም እያለ እንዲታይ ያደርጋል። ውስጥ ያለው ዝምታ ከውጪ ማዕበል በላይ ጆሮን የሚያደነቁር ነው። ይሄ ዝምታ ተራ የሰው ልጅ አለመነጋገር አይደለም። መቃብር ቤት ውስጥ የሚሰማ አይነት ነፍስን የሚያስጨንቅ ከባድ ዝምታ ነው። ፍቃዱ መሪውን በላብ በተዘፈቀ እጆቹ አጥብቆ ይዞታል። በመስታወት በኩል ወደ ኋላ ሲሰርቅ ሴትየዋ አንድም ጊዜ አይኗን አላርገበገበችም። ወደፊት ወደ ባዶ አየር ብቻ ትኩረቷን ሰክታለች።
የዝናቡ ውሃ ከልብሷ ላይ እየተንጠባጠበ የመኪናውን መቀመጫ ሲያርስ ይሰማዋል። ነገር ግን ከሰውነቷ የሚወጣው የቆየ የሻገተ የአፈርና የእድ ሽታ አየሩን እየተቆጣጠረ መጥቷል። ትንፋሹን ሊያጥረው ሲል የመኪናውን መስኮት በትንሹ ዝቅ ያደርገዋል። ውድ ተመልካቾቻችን፣ ዝምታ ከጩኸት በላይ የሚያስፈራበት፣ አየር ራሱ ታፍኖ ነፍስ የሚጫንበት ቅጽበት በህይወታችሁ አጋጥሟችሁ ያውቃል? በመላምት ቻናላችን ይሄንን ስንጠይቃችሁ የፍቃዱን ይሄንን ስሜት የበለጠ እንድትረዱት ነው። ፍቃዱ በውስጡ ይሄ መንገድ መቼም ባያልቅ መኪናው መንገድ ላይ በተበላሸ ብሎ በውስጡ ይጸልያል። እግሩ ፍሬኑን ፈልጎ ጉዞውን ለማቋረጥ ይንቀጠቀጣል። ነገር ግን ምንም ሊያመጣ የማይችል አደገኛ የሰው ልጅ ጉጉት እንደ ማግኔት እየሳበ ወደ አልቀሲር ሆቴል ይገፋዋል። እያወቀው ወደ ገደል አፋፍ እንደሚራመድ ሰው ሆኗል። ከፊት ለፊቱ በጭጋግ መሃል የሆቴሉ ግዙፍ ጥቁር ህንፃ በጨለማ ውስጥ እንደ ጨረቃ አፉን ከፍቶ ሲጠብቀው ከሩቅ ይታየዋል። ማምለጫ የሌለው የሞት ቀጠሮ ደጃፉ ላይ ደርሷል። መኪናው ከአልቀሲር ሆቴል ደጃፍ ስትቆም የህንፃው ግዙፍ ጥቁር ጥላ በፍቃዱ ላይ አፉን ከፍቶ የሚወጣው ይመስላል። ሁለቱም ከመኪናው ወርደው ወደ ሆቴሉ መግቢያ ያመራሉ። የሆቴሉ መቀበያ ክፍል ጭር ብሏል። የሰው ዘር ጠረን አይገኝበትም። አየሩን የሞላው ያረጀው የእድ ሽታና የሻገተ አቧራ ብቻ ነው። ለአሳንሰሩ ገፍቶ የ8ኛውን ቁልፍ ሲጫን የብረቱ በሮች በሚዘገንን ጩኸት ድምጽ ይዘጋሉ። አሳንሰሩ ወደ ላይ ሲወጣ የሚሰማው የብረት ግጭትና የሞተር መንቀርፈፍ የፍቃዱን ልብ ትርታ የበለጠ እንዲመታ ያደርገዋል። ሴትየዋ አሁንም ፊቷን ወደ በሩ እንዳዞረች ሳታርገበግብ በጸጥታ ቆማለች። ፎቆቹ እየጨመሩ ሲሄዱ የትንፋሽ ማጠርና ከባድ ፍርሃት ስሜቱን ያንቀጠቅጠዋል። አሳንሰሩ 8ኛ ፎቅ ላይ ሲደርስ በሮቹ ይከፈታሉ። ከፊት ለፊታቸው ያለው ረጅምና ጠባብ ኮሪደር ፈዛዛ የኒዮን መብራት ብልጭ ድርግም እያለ ይታያቸዋል። ግድግዳዎች ላይ የተሳሉት ረዣዥም ጥላዎች ልክ እንደ ህያው ፍጡር የሚንቀሳቀሱ ይመስላሉ። ሴትየዋ ቀስ ብላ ጣቷን ወደ ኮሪደሩ መጨረሻ ትጠቁማለች። እዚያ ነው ትላለች፣ ድምጿ ከሩቅ ዓለም የሚመጣ እስኪመስል ድረስ። ፍቃዱ እየተንገዳገደና በላብ እየተዘፈቀ ከኋላ ይከተላታል። ክፍል 812 ደጃፍ ላይ ሲደርስ እጁን የክፍሉ በር መክፈቻ ሲጫን ሲዘረጋ ድንገት ሴትየዋ እጁ ከእጇ ጋር ይጋጫል። ውድ የመላምት ቤተሰቦች፣ ይቺ ቅጽበት ሙሉ የፍቃዱን ማንነት ያናወጠች ነበረች። ከጣቶቿ የተላለፈው ቅዝቃዜ የዝናብ ወይም የበረዶ አየር አይደለም። ደምን አርጎ አጥንትን የሚሰብር መቼም ቢሆን በህይወቱ ካለ የሰው ልጅ ሰውነቱን ሊያገኝ የማይችል የሞትና የመቃብር ቅዝቃዜ ነው። የፍቃዱ እጅ ሽባ ሲሆን በሩ በሚንቀጠቀጥ ድምፅ ራሱን ችሎ ወደ ውስጥ ይከፈታል። ክፍል 812 በር በሚዘገንንና ረጅም የብረት ጩኸት ወደ ውስጥ ሲከፈት ፍቃዱ በድንጋጤ ወደ ኋላ ያፈገፍጋል። በክፍል ውስጥ የሚታየው ትዕይንት የሰው ልጅ አእምሮ የሚፈታተንና ለማመን የሚከብድ ነው። ክፍሉ ሙሉ በሙሉ ባዶ ነው። ምንም አይነት የህይወት ምልክት አይታይበትም። አየሩን የሞላው ያረጀ አፈር፣ የሻገተ የእድ እና የረጋ ደም የሚመስል ጠረን ጉሮሮን በኃይል ያንቀዋል። ከውጪ በሚፈነጥቀው የመብረቅ ብርሃን በግማሹ በተከፈተው መስኮት አልፎ ክፍሉን ሲያበራው በክፍሉ ጥግ ያለው ትዕይንት የፍቃዱን ልብ ትርታ ለሰከንዶች ያቆመዋል። አንድ ያረጀ የእንጨት ወንበር ምንም አካል ሳይቀመጥበት በራሱ ጊዜ ወደፊት ወደ ኋላ ይንቀሳቀሳል። ክሪች ክሪች የሚል የወንበር መንቀሳቀስ በባዶ ክፍል ውስጥ ያስተጋባል። ውጪ የሚሰማው የዝናብ ጩኸት ሙሉ በሙሉ ጠፍቷል። ክፍሉ ውስጥ ያለው የሞት ጸጥታ ብቻ ነግሷል። ፍቃዱ በላብ እየተንቀጠቀጠ ወደ ጎን ሲዞር ያቺ በዝናብ የራሰች ሴት አሁን ፊቷን ወደ እሱ አዙራለች። ውድ ተመልካቾቻችን፣ ይቺ ፍጡር አሁን ያቺ በመኪና ውስጥ ስትፈራ የነበረችው ምስኪን መንገደኛ አይደለችም። ከንፈሮቿ በዝግታ ወደ ላይ ተጠምዝዘው ማላመጥ ጀምረዋል። ፈገግታዋ የሰው ልጅን ተፈጥሮ የጣሰ አጥንትን የሚሰነጥቅ ሙሉ በሙሉ የሚሸፍንና ምንም አይነት የርህራሄ ስሜት የሌለው ዘግናኝ ፈገግታ ነው። አይኖቿ ወደ ሙሉ ነጭነት ተቀይረዋል። የሞት መልእክተኛ መሆኗን በግልጽ ታውጃለች። በድንገት በክፍሉ ግድግዳዎች ላይ ያረፉት ጥቁር ጥላዎች ከነገሮቹ ላይ ተላቀው ልክ እንደ ህያው ጭራቅ ማደግና መለጠጥ ይጀምራሉ። የመላምት ታሪካችን ወሳኝና አስፈሪ ጥግ ላይ ሲደርስ ጥላዎቹ ረዣዥምና ጥቁር እጃቸውን አውጥተው ወደ ፍቃዱ አንገት ሲንጠራሩ መላው የሆቴሉ ኮሪደር መናወጥ ይጀምራል። ፍቃዱ እግሮቹ ከርተውታል። መሬት ከስሩ ሲንሸራተት ከዚህ ጠባብና እርጉም የሞት ወጥመድ የሚያመልጥበት ምንም አይነት ቀዳዳ
እንዳሌለ አውቆታል። ጥቁሮቹ ጥላዎች የፍቃዱን አንገት ሊያንቁ ሲቃረቡ ልክ እንደ ንፋስ ሽውታ ያቺ ዘግናኝ ፍጡር በድንገት ከዓይኑ ፊት ትሰወራለች። ክፍሉ በቅጽበት ወደ ቀድሞ የጸጥታው ይመለሳል። ጥላዎቹ ወደ ግድግዳው ተመልሰው ይጣበቃሉ። ታፍኖ የነበረው የዝናብ ጩኸት ከውጪ እንደገና መሰማት ይጀምራል። ነገር ግን ምንም ያሌለበት ያ የእንጨት ወንበር አሁንም ክርች እያለ መንቀሳቀሱን አላቆመም። የፍቃዱ የመኪና ቁልፎች ከሚንቀጠቀጠው እጁ አምልጦ መሬት ላይ ሲወድቅ በባዶ ክፍል ውስጥ ልክ እንደ ጣረሙ ጩኸት ያስተጋባል። በዚህ ቅጽበት ፍቃዱ መላ ሰውነቱ ከሚንቀጠቀጥ ሰውነቱ ጋር ፊት ለፊት ይጋፈጠዋል። በዚያ ጭር ባለች የሪያድ ጎዳና ላይ በመኪናው ያሳፈራት መንገደኛ የሰው ልጅ አልነበረችም። አልቀሲር ሆቴል ውስጥ የሚገኝ ክፍል 812 የህያዋን ማረፊያ ሳይሆን እረፍት ያጡ ነፍሳት ዘላለማዊ እስር ቤት መሆኑን ይገነዘባል። የተሳሳተችው መንገደኛ መቼም ቢሆን ከዚህ ሰፈር አትወጣም። ዘውትር በዝናብም በምሽትም ሌላ ሰለባ ትጠብቃለች። ውድ ቤተሰቦቻችን፣ የሰው ልጅ ደግነትና ርህራሄ አንዳንድ ጊዜ ወደ ማንወጣው የጨለማ አዘቅት ውስጥ ሊከተል ይችላል። ፍቃዱ በዛች ሌሊት ከክፍሉ አምልጦ ቢወጣም የራሱን የህሊና ሰላም ግን እዚያው ጥሎት ተመልሷል። ዛሬም ድረስ በሪያድ ጎዳናዎች ላይ ከባድ ዝናብ በሚጥልበት ጊዜ ፍቃዱ የመኪናውን የኋላ መስታወት ለማየት አጥብቆ ይፈራል። ምክንያቱም በዛች ምሽት ያቺ ፍጡር መኪና ውስጥ የተወችው ያረጀ የኡር ጠረን አሁንም አልጠፋም። ምናልባት አሁንም ከጀርባ ሆና በዛ ዘግናኝ ፈገግታ እየተመለከተችው ይሆናል። ይህ የዛሬው የመላምት ጉዟችን ማሳረጊያ ነው። በሌላ ምስጢራዊ ዓለም ሌላ ያልተፈታ ታሪክ ይዘን እስክንመለስ ድረስ ከጀርባችሁ ያለውን ጥላ መስማት እንዳትዘነጉ። ደህና ደሩ።